ምን ብትሉኝ እኔ አሁን አንተ ጋር አገልግሎ መጥቼ ከፊት ቁጭ ብዬ ይሄን ብትናገር በጣም ነው የምበሳጨው። አላስጨርስህም ነበር እኔ ፊት እንደዛ ብሰብክ። ስሙ ባካችሁ። ዛሬ መልእክቴ ለክርስቲያን ባሎች ጴንጤ ለሆናችሁ በክርስቶስ ኢየሱስ አምናችሁ ትዳር ላላችሁ በክርስቶስ ኢየሱስ አምናችሁ ተጋብታችሁ አባት ለሆናችሁ ዛሬ መልእክት አለኝ። ሰማኝ። ብዙ አገልጋዮች ለሴቶች ንቀት አላችሁ፣ ትልልቆቹ አገልጋዮች። አሁን ይሄ ዳዊት ፋሲል የሚባለው በጣም ነው መልእክትም ወደ ወንድም ዓለም ዶንት ጊቭ ሚ ሮንግ። ዛሬ ግን ምነቅፍብሃለኝ። ምን ብትሉኝ እኔ አሁን አንተ ጋር አገልግሎ መጥቼ ከፊት ቁጭ ብዬ ይሄንን ብትናገር በጣም ነው የምበሳጨው። አላስጨርስህም ነበር እኔ ፊት እንደዛ ብሰብክ። ስሙ ባካችሁ። ሴት ልጅ ከማጀት እንዳትወጣ ወንድ ልጅ ቀና ብላ እንዳታይ ምን አገባሽ እየተባልን አድገናል። በኢትዮጵያዊ ባህል አባትን እናትን ሲናገሩ የሰማኸው ነው። መቼም እኔ ያዘንኩት እንዳልኩት ለአንተ ሚስት በጣም አዘንኩ። ሚስት ካለ ለሚስት በጣም አዘንኩ እና በአንተ ቤተክርስቲያኑ ላሉት ሴቶች አዘንኩ። ለምን ብትሉኝ አቤት ንቀት፣ አቤት ፍቅር የሌለው ንግግር። አይኔ እያየ ሴቶች ወጣቶች፣ እናቶች፣ ሚስቶች ቁጭ ብለው ነው ይሄን የምትናገር። ትንሽ ላፍ አይሰቀጥጥም? በእግዚአብሔር ቤት እኮ ሴት ወንድ አይልም። እናንተ በክርስቶስ ቢሆን ሁሉ አዲስ ፍጥረት ነው። ጸሎትን በሚመለከት አብረን ነው የምንጸልየው። እግዚአብሔር ጸሎት አዳር ብሎ ካላስገደደ በስተቀር ጸሎት አዳር የለም አለ። ብናድርም እኛ ወንዶች ሽማግሌዎችና እኛ ሽማግሌዎች ወንዶች ብቻ ነው እንጂ ሴት በፍጹም ሳታገባ እናቷ ቤት ብቻ ካገባች በኋላ ባሏ ቤት ብቻ ማደር ያለባት። አባባል ራሱ የሆነ እስር ቤት ያስቀመጥከው ሴት ያለ ነው የሚመስለው። ከሞን ሜን አስገዳጅ ነው ጌታ። በቃ እደሩ ካለ ሽማግሌዎችና እኛ እናድራለን፣ ወንዶች ብቻ፣ ሴቶች አይመጡም። ሴት ልጅ ማደር ያለባት ቤቷን። ሴት ልጅ በምንም አይነት ሁኔታ ቸርች ማደር የለባት። ሴት ልጅ ካላገባች እናቷ ቤት፣ ካገባች ባሏ ቤት ነው ማደር ያለባት። ኧረ እያሰባችሁ ባካችሁ፣ ኧረ እያሰባችሁ እንዴ! እግዚአብሔር ለተጠቀመብን፣ እግዚአብሔር ለሰጠን ጸጋ፣ እንደገና ደግሞ ከእናንተ ጋር ትግል ወንድም ዓለም በሐዋርያት ሥራ ላይ እኮ እግዚአብሔር በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ በወረደ ጊዜ እነ ማርያም ሴቶች እኮ አብረው ነበሩ። ሄሎ what you talking about? በእግዚአብሔር ቤት ደግሞ ልታሳቅቁን ፈለጋችሁ። የእግዚአብሔር ቤት ደግሞ የኛ ብቻ ነው አላችሁ። ጸሎቱም የኛ ከኛ ከሞሜን መንፈስ ቅዱስ በወረደ ጊዜ ነበሩ። በመጽሐፍ ቅዱስ ውስጥም እግዚአብሔር የተጠቀመባቸው ብዙ ሴቶች አሉ። ሊዲያ፣ ሃና፣ አስቴር፣ ያቺ የሰማርያ ሴት ወንጌልን ለከተማው ላይ ያደረሰች። አፍሽን ይዘሽ ቁጭ በያላት ጌታ ኢየሱስ ክርስቶስ አላለም። ስሙኝ ባካችሁ። ኧረ በኢየሱስ ስም ምን ነው እንደዚህ አጣጣልከን? ወንድም አለ እንዴ አንተ ከሴት ጋር በእህትነት መተያየት አትችልም ማለት ነው? አንዳንድ ወንዶች አሉ ራስ መግዛት የሌላቸው ማለት ነው። የክርስቶስ መንፈስ ውስጣችሁ ያልገባ ካላችሁ ችግር ካለብህ አላቅም፣ ግን እኔ ከወንድሞቼ ጋር ለጸሎት አድራለሁ። ሆኖልን ነው እንዴ እናንተ? የጸሎት አዳር ተገኝቶ ነው እንዴ? እንደውም በቀደሙት የጸሎት አዳር ብዙ ያደርጉ ነበር። ብዙ ፍሬም አፍርተዋል። ብዙ የጌታን ድምፅ ሰምተዋል። በጸሎት መሃል ደግሞ አጠገብ ያለችውን ሴት እንደ እህትህ፣ እንደ እግዚአብሔር ልጅ ካላየሃት አንዳንድ ወንዶች ሴቶችን ከመዳራት ውጪ አይናቸው ማያይ አለ ማለት ነው። ያለ ደግሞ ያሾፋል። ሴቶቹን ማታ ለጸሎት የፈለጋቸዋቸው ትላለ። የራስህን ምናልባት ልጅ ሆነ አላቅም። እንግዲህ ጸሎት አዳር እያልክ ትሰራ የነበረው ነገር ካለ ንገረን። ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ማቴዎስ 1:18 ላይ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ ወንድ ልጅ የሚስቱን ገበና ሸፋኝ ነው፣ ውሃ ቀጠነ ብሎ ወጡ ጨው በዛው ብሎ ልብስ ያታጠበን ብሎ አረጉን ነው ዘንድሮ እኮ ባካችሁ ተው ባካችሁ። ክርስቲያኑ ባሎች ራሱ ቤት ውስጥ እኮ ሌላ ናቸው። ውሃ ቀጠነ ብለ ሚስትህን ቁም ስቅል ታሳያለህ፣ ወደ ሌላ አይን ይሄዳል። ወዲያው ነው ደግሞ የሚሄዱት። ዮሴፍ ግን ለሱ የታጨችለት ማርያም ጸንሳ ስትገኝ አንተ አብረሃት እየኖርክ ሚስት ስትጸንስ እንኳን ይሄ ልጅ እኔ ላይሆን ይችላል አስመረምራለሁ ምትሉ አላችሁ። ዮሴፍ ግን ገበና ሸፋኝ ነውና ሚስቱ ጮኛው ማርያም ከሌላ ጸነሰች ቢባል በአይሁድ ሕግ ትወገራለችና ምን አረገ? በስውር ሊተዋት አሰበ። ኧረ እግዚአብሔር ሰው ብዙ ያረጋል ወንድም አለ። ኧረ እግዚአብሔር ሰው እባክህ። ኧረ እግዚአብሔር ሰው ቤትህን መልከት በል። ኧረ እግዚአብሔር ሰው ለሚስትህ ራራ። ኧረ እግዚአብሔር ሰው ለልጆችህ እዘን። ኧረ እባክህ በእግዚአብሔር እባክህን እንደ ቃሉ ለመኖር ሞክር። እባክህን
ታስተምር የለ እንዴ? ደግሞ ውጪ እንደዚህ አድርጎ ታስተምር የለ እንዴ? ምን ነው ለራስ ቤት ሲሆን አቃተ አረግን ያለ ነው። ልክ እንደ አሜሪካኖቹ መጥፎ ባህላቸውን ወስደን ተለያይተን ሲንግል ማም ሆነን እዛ ጋር ሌላ ሚስት አስቀምጦ ልጆችን በሳምንት 2 ቀን እዛ ጋር እዛ ጋር አብረህም እየኖርክ እኮ አልተመቻቸው ለልጆቹ። ይሄ ግን አይቆርቁራችሁ እናንተ? የወለዳችሁት ልጅ በእናንተ የተነሳ አይምሮ በሽተኛ ሲሆን፣ በእናንተ የተነሳ አልማርም ሲል፣ በእናንተ የተነሳ ተበሳጭቶ ህይወቱ ሲበላሽ ወላጅ መለስ አይልም እንዴ? ወንድ ማለት ጥሩ አባት ከሆንክ አይመለከትም። አላጀማመራችሁ ፈቃዱ ባልሆነ ቁርኝት እግዚአብሔር ባላጸደቀው ጋብቻ መንገድ ጀምራችሁ በራሳችሁ ጊዜ በራሳችሁ ፈቃድ በራሳችሁ መንገድ ትዳርን የምትበትኑ ልጆችንና ሴቶችን ችግር ውስጥ የምትጥሉ ዛሬ ይሄ መልእክት ለናንተ ነው። ንስሐ ግቡ። የሚቻል ከሆነ ርቃችሁ ካልሄዳችሁ ወደ ትዳራችሁ ተመለሱ። ሚስቶች በዚህ አጋጣሚ ስሙኝ። ባልሽ የምትታገሹ እሱ ጥሩ ስለሆነልሽ አይደለም፣ ለሱ ብለሽ አይደለም። ለማ ብለሽ ነው? ለጌታ። የራስሽን ኃላፊነት ተወጪ። እናንተ ሴቶች እህቶች፣ ሚስቶች ባላችሁ የምትንከባከቡት፣ ለባላችሁ መልካም የምትሆኑት፣ ለባላችሁ ዝቅ የምትሉት ጌታ ኢየሱስ ክርስቶስን እንደምትታዘዙ እያወቃችሁ ነው እንጂ ባልሽ ስለሚመችሽ አይደለም። ግን ደስ እያለሽ ታረጊዋለሽ። ለምን? ጌታን እየታዘዝሽ መሆኑ ገብቶሽ ማለት ነው። እንደነሱ ቢሆንማ አንድ ብርጭቆ ውሃም ልሰጪው ማትፈልጊው ባል አለ፣ ማበሳጭ ባል አለ። ስሙኝ፣ ዛሬ በጣም ኢምፖርታንት ነው። በዚህ በገና ቀን ነው ይሄን የምናገረው። እንደገና ኤፌሶን 5:25 ላይ ባሎች ሆይ ይላል፣ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። አስባችሁታል? ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ወንዶች ባሎች ትልቁ የተቸገሩት ነገር ሚስቶቻቸውን መውደድ፣ ትልቁን ኃላፊነት መፈጸም ያልቻሉት የእግዚአብሔር ቃል የሚያዛቸው ትልቁ ነገር ሚስቶቻችሁን ውደዱ። እሱን ማድረግ አልቻሉም። ሚስቱን የሚወድ ክርስቲያን ባል በጣም በጥቂት ነው። ጥቅስ ይጠቅሳል፣ አዎ። ቤተክርስቲያን ይሄዳል፣ አዎ። አገልጋይ ነው፣ አዎ። ሚስቱን ግን አያገለግልም። ቤቱን ግን አያገለግልም። ለሚስቱ ግን ጫጎጊት ነው። ጫጎጊት ለምን ብትሉኝ በስጋኛ እያሰበው፣ ለምን ብትሉኝ በሰውኛ እያሰበው፣ በባህል እያሰበው። ሴት ልጅ ደሞ እቺ ትገዛ የሚለውን ነገር በአጣመውት ብዙ ወንዶች ሴት ልጅ ለባሏ ትገዛ የሚለውን አጣመውት። ቤት ውስጥ ማን ነው ወንዱ፣ ማን ነው ሴቱ፣ ማን ነው ይላሉ። የሆነ ነገር ጥቅም ሲፈልጉ ሌላ ቀን እኮ እኛን ከፊት ያደርጋሉ። ላንተ የሚመች ነገር ላይ እኔን ከፊት ታስቀምጣለህ። ብዙ ነገራችሁ ላይ አትረዱም። ውሃ ቀና አታረጉም። መረዳት ባለባችሁ ሰዓት አትረዱም። መውደድ ባለባችሁ ሰዓት አትወዱንም። ከዛስ ትገዛ። በተለይ ገንዘብ ሲመጣ እዚህ ቤት ማን ነው ወንዱ የሚሉት ገንዘብ ሲመጣ። ገንዘብ ስንት ነው? አንተ ሚስት አትበልጥም ከገንዘብ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን የሚፈራ ወንድ አይደለም ቤተክርስቲያን የሚሄድ ቀርቶ አይደለም አገልጋይ ቀርቶ ማንም እግዚአብሔርን የሚፈራ ወንድ ሚስቱን ይወዳል፣ ትዳሩን ያከብራል፣ ልጆቹን ይወዳል። የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። በጣም ወሳኝ ነው። ነገር ግን በእኔና በእናንተ ዘመን የክርስቲያን ትዳርና ቤተሰብ እየታመሰ ነው። አረ ውይ ጆሮ ጭው ያደርጋል እኮ። እየታመሰ ነው፣ እየተበተነ በብዙም የትውልዱን ዋጋ እያስከፈለ ነው። ምን ብትሉኝ የአባት ዕዳ ለልጅ። በተለይ በሰው ሀገር በአሜሪካም ይሁን በካናዳ ብዙ ትዳር ፈርሷል። ሲንግል ማዘር ብቻ ባል አልባ አረጋችሁት ሴቶቹን። መልካም ወንዶች ልትኖሩ ትችላላችሁ፣ በሴት የተገፋችሁ ልትኖሩ ትችላላችሁ። ግን ማጆሪቲው ልጆቹን ብቻውን የሚያሳድግ እናት ነች፣ ሴት ነች። አንተ ግን ወንድም አለም አንዱን ጥለህ አንዱን አንጠልጥለህ እዚህ ጋር የጀመርከውን ትዳር በትነ ልጆችን በትነ ሌላ ግብተ ደግሞ እዛ ደግሞ አባወራው ነው ቁጭ ትላለህ። እስከ መቼ ብትለኝ ፍቅር እስኪያልቅልህ ድረስ። ከዛ ወዲያ እሷም ታብጠለጥላለች፣ ታጨሳለች። ያለ አባት የሚያድጉ ልጆች፣ ባል አልባ የሆኑ እህቶች በስተዋል። ሲንግል ማም። የሚገርመው ደግሞ ሲንግል ዳድ የሚባል ነገር የለም። አሎ አባት አይደለም እንዴ አንተ? ምን የወለድክ መጣል ብቻ ነው እንዴ ስራ? ግማሹ ተቆራጭ እንኳን ለመስጠት ቻይልድ ሳፖርት መቼም አንቁርታችሁ ተይዞ ነው አሜሪካን ሀገር እንጂ ገንዘብ እንኳን ባይሰጡ ደስ ይላቸዋል። ገንዘብ ሳይሰጧቸው የሚያሳድጉ እናቶች አሉ፣ እግዚአብሔርን የፈሩ። እኔ እንኳን ማቃቸው ብዙ አሉ። እናንተ በጣም ግፈኞች ሆነዋል ክርስቲያን ወንዶች። የትኛው ጥቅስ ደግፏችሁ እንደሆነ እኔ አላውቅም።
ምን ሆናችሁ ነው? ትዳር እዚህ ጋር ፈታችሁ፣ እንደው የዚህ ጋር የፈታችሁት ቁስሉ እንኳን ሳይደርቅ ጭቅጭቁ እንኳን ሳያልቅ ላጥ ብለው ሄደው እዛ ጋር ደግሞ ሌላ ቤተሰብ መስርተዋል። ኦልሬዲ እኮ ነው የምላችሁ። ይሄ ነው ረዳት ማለት። ወንድ ያለ ሴት መኖር አይችልም። ለምን? እግዚአብሔር ረዳት ሰጣ። ያችን ረዳት ደግሞ ምንድነው አርጋት የተባለ? ውደዳት፣ በፍቅር ያዛት ነው የተባለው። ቁጭ በይ ብድግ በይ። ኧረ በኢየሱስ ስም እግዚአብሔር አይናችሁን ይክፈት። የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። ኢየሱስ ያድናል። እግዚአብሔር የተባረከ ይሁን። ሰላም ዋሉ። ጸጋ ይብዛላችሁ። ሻሎም ሻሎም። ወዳችኋለሁ።